ዲያብሎስና ሰራዊቱ ይሄው ተፈታና ተለቀቀ። በእያንዳንዳችን ላይ ግራ መጋባትን ተከለብን። ግራ መጋባት በቃ አባት የሚሰጠው አለው፣ አባት የሚያወርሰው አለው፣ አባት የሚያካፍለው አለው፣ አባት የሚመገበው አለው። ሳራ ማለት ልዕልት ማለት ነው። በዕብራይስጥ ሳራ ማለት ልዕልት ማለት ነው። አሁን ካልተቸገርን የእግዚአብሔርን ነገር አንሰማም። እኛ ኢትዮጵያውያን አስቸጋሪዎች ነን። ካልተቸገርን ካልተሰቃየን ወደ አምልኮት አንመጣም። በታሪክም እንደዚህ ሆነን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ወአቡክሙ ዘይሬክሙ በህቡ የአሴክሙ ክሱተ። በስውር የሚያይ አባትህ በግልጽ ይሰጥሃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 18 ላይ ያለው ቃል ዛሬ የተነበበው ነው። በመዝሙሩ ግነዩ ለእግዚአብሔር በማለት ይጀምራሉ። ለእግዚአብሔር ተገዙ፣ ለእግዚአብሔር እሺ በሉ፣ ለእግዚአብሔር በጀ በሉ በማለት ሌሊቱን ሙሉ ካህናት ሲያመሰግኑ አድረዋል። ስትጾሙ እንደ ግብዞች አትጾሙ በማለት ይናገርና በስውር የሚያይ አባትህ ግን በግልጽ ይሰጥሃል የሚለውን ርዕስ ይዘን ለአጭር ጊዜ እንማማራለን ማለት ነው። ሁለት ነገሮች ወይም ሁለት መንፈሳዊ ኃይሎች ተሰውረው የሚገለጹበት ጊዜ አለ። በመጀመሪያ ደረጃ የሰማያዊ አባታችን በስውር የሚያይ ነው። በግልጽ ፈጥሮን በስውር የሚያይ ነው። የመጀመሪያው ተፈጥሯችን ከእግዚአብሔር ጋር መነጋገር ሲሆን፣ ሁለተኛው ተፈጥሯችን በዲያብሎስ አሳሳችነት ከተለወጠ በኋላ የሰማያዊ አባታችንን ከአዳም ጀምሮ መሸሽ የተለመደ ባህሪ ሆኖ ኖሯል። በገነት ቅዱስ እያለ የሚያመሰገን የነበረው ሲሸሽ ወደ ጫካ ሲገባ ከሰዎች ታሪክ ውስጥ እንዲቀመጥ አንዱ ያደረገው ያ የመጀመሪያው ጉዟችን ነው። በግልጽ የሚታይ አምላክ የነበረውን ላለማየት ሸሸ። አዳምና ሔዋን ጫካ ውስጥ ገቡ። አዳም ወዴት ነህ ሲለው በስውር አልነበረም የጠራው፣ በግልጽ ነበር የጠራው። ስለፈራሁ ተሸሸኩ፣ ራቁቴንም ስለሆንሁ ጫካ ውስጥ ገባሁ በማለት ተናግሯል። እንግዲህ እግዚአብሔር ሳይሸሸግ ሰው ነው የተሸሸገው ማለት ነው። ሰው ሲሸሸግ እግዚአብሔር እንደተሸሸገ በማድረግ መንፈሳዊ ዓይናችን ከዛም በኋላ ቆመ። መንፈሳዊ ዓይናችን አልገለጥ አለ። መንፈሳዊ ዓይናችን አልታይ አለ። ምድራዊው ነገር ላይ ብቻ የሚያርፍ ሆነና የነፍስ ሕልውናን ሁሉ እስክንረሳ ድረስ እየተፈተንን ቆየን። ከዛም በላይ ደግሞ ሁለተኛው ስውር ኃይል መንፈስ ነው። ዲያብሎስና ሰራዊቱ ስውር ናቸው። እንደዚህ ዝም ብለው የሚታዩ አይደሉም፣ ግን በአካልህ ላይ እንደሚታዩ ሆነው እስከ ሰውነት ውስጥ ይዋሃዳሉ፣ ይስማማሉ። አንድም የሚሆኑበት አጋጣሚ በጣም ብዙ ነው። ስለዚህ በስውር የሚያይ አባትህ በግልጽ እንዲሰጥህ ስትጾም አትጠውልግ በማለት ይጀምራል። እንግዲህ አሁን የጾሙን ጀምረናል። የባለፈው ጾመ ሕርቃል ነው። በዘመኑ የነበረ ታላቅ ንጉሥ ድል አድርጎ ሲገባ አንደኛውን ሳምንት ጾሞ ለእግዚአብሔር ምስጋናና ክብር የሰጠበት ነው። ያንን አባቶች በማድረግ ወደዚህ ወደ 40ው ጾም አክለውታል ወይም ጨምረውታል። ስለዚህ 50 የሚሆነው ከዚህኛው ጾም ጋር ነው። ይሄኛው ዋናው የጌታችን ጾም እንግዲህ ተጀመረ ማለት ነው። ዛሬ 40 የሚሞላው ከዚህ በኋላ ባለው ጊዜ ነው እና
ስትጾም እንደ ግብዞች አትጠውልጉ፣ ፊታችሁን ተቀቡ፣ ፊታችሁንም ታጠቡ በማለት ይነግረንና በስውር የሚያይ አባትህ ታዲያ ለዛን ጊዜ በግልጽ ይሰጥሃል። በምጾምበት ነገር ላይ በግልጽ ይከፍልሃል። በምትፈልገው ነገር ላይ ሁሉ ግልጽ ሆኖ እሱ በቃ እንድታየው ያደርግሃል ነው። በዚህ በመጽሐፍ ቅዱስ ውስጥ ካሉ ታላላቅና ወርቃማ ቃላቶች መካከል በስውር የሚያይ አባትህ በግልጽ ይሰጥሃል የሚለውን ኃይል አባቶቻችን በመጠቀም ሱባኤ ቆጥረው ጾም ጾመው ጸልየው ለሚፈልጉት ነገር አግኝተዋል። የሚሹትን ነገር በሕይወታቸው እንዲከሰት፣ በኑሯቸው እንዲገለጥ፣ በባህሪያቸው እንዲታይ አድርገዋል። በኑሯቸው እንዲከሰት ሲፈልጉ ለምሳሌ ያዕቆብን ስንፈልግ ያዕቆብ ጾመ፣ ጸለየ፣ እግዚአብሔርን አመሰገነና የ12ቱንም የልጆቹን ምስጢርና የልጆቹን ኑሮ ለማየት እድል አግኝቷል። ኑ ይላል ዘፍጥረት ምዕራፍ 49 ላይ ኑ ልንገራችሁ፣ በቀጣዩ ዘመን የሚጠብቃችሁን እነግራችኋለሁ እያለ ለእያንዳንዱ የመጪውን ጊዜና ዘመን ይነገር ነበረ። ለዛ ደግሞ ዋናው ምክንያት በስውር የሚያይባት የገለጸው ነገር ነው። ለጸለየው ጸሎት መልስ አገኘ። ለየትውልዶቻቸው ለየትውልዱ በየቤተሰብ ውስጥ ለሚደርሰው ነገር ሁሉ መረጃ ይሰጥ ነበረ። በመጨረሻ ዘመን የሚገጥማችሁን ኑ ልንገራችሁ አለና አጽንዖት የሰጠው ወደ ኢየሱስ ክርስቶስ የሚመጣውን ነገድ ይሁዳ ላይ ነበረ። ይህ እንግዲህ በስውር የሚያይባት የሚገልጸው ጉዳይ ነው። ስለ ትውልድም ይጸለያል ማለት ነው። ያዕቆብ ስለ ትውልዱ ጸለየ። ምንድናቸው እነዚህ 12ቱ የሰጠኸኝ ነገዶች? የሚደርስባቸውና በሕይወታቸው ዘመን ሁሉ የሚገጥማቸው ምንድን ነው ብሎ ጾሞ ጸልዮ ከእግዚአብሔር መልስ አገኘ። ምን አለ ይሁዳ አንተ ኃያል ብርቱ፣ አህያህን በወይን ነው የምታስረው፣ በወይን ገመድ ታስራለህ። ካንተ ወንድሞችህ ሁሉ በፊትህ መጥተው ካንተ ስር ይሰግዳሉ እያለ የመድኃኒታችን የኢየሱስ ክርስቶስን መምጣት፣ የሰብአ ሰገልን ወደ ክርስቶስ መምጣትና መንበርከክ እንዲሁም ደግሞ በትውልዱ ኃይል ላይ በኩል የሚመጣውን የድንግል ማርያምን ተስፋና ራእይ የኢየሱስ ክርስቶስን መገለጥ ሁሉ በሚገባ አውቆና አስረድቷል። ሮቤልንም ደግሞ ሲነግረው ሮቤል የበኩሬ ልጄ ነህ፣ ግን ርኩሰት አለብህ፣ ለአንተ ታላቅነት አይሁን፣ እንደ ውሃ የምትዋልል ነህ አለና እንደ ውሃ የሚዋልል ልብ፣ አቋም የሌለው ልብ እንዳለው አይቶ ነግሮታል። የመጨረሻው ልጅ ደግሞ ብንያም ነው። ብንያም አንተ የቀኝ ክንዴ ኃይሌ ነህ፣ ሆኖም ግን እናትህ የሞተች ጊዜ የሐዘን ልጅና የሞት ልጅ ብላ ሰይመሃ ነበር። እኔ ብንያም ብያሃለሁ፣ እናትህ ቢንኦኒ ብላ ጠራችህ። አንተ የሐዘን ልጅ ማለት ነው ቢንኦኒ፣ እኔ ግን ብንያም አልኩኝ። ብን ልጅ ሲሆን ያም ማለት ቀኝ ማለት ነው። የቀኝ ክንዴ የቀኝ ኃይሌ ነህ ሲል ስም አወጣለት። ሆኖም ግን እድሉን በደንብ አየውና እድልህ ግን አለው ነጣቂ ተኩላ ነህ አለው። አየው። እንዲህ የሚያዩ ነበሩ። በግልጽ እግዚአብሔር በስውር የሚያይባትህ ምን ይሰጥሃል ነው ያለው። በግልጽ ይሰጥሃል፣ ግልጽ ያደርገዋል። ነገሮችን ሁሉ በደንብ ያሳይሃል ማለት ነው። በደንብ እንግዲህ ከእግዚአብሔር ማየት የሚፈልግ ሁሉ ከእግዚአብሔር ማየት ይችላል። ከእግዚአብሔር ማየት የማይፈልግ ሁሉ በራሱ አይን ማየት ይችላል። አሁን በራሳችን አይን የምናየው ነገር ስናይ ልክ እንደ ሎጥ እናያለን። እኛም በስውር የሚያይባታችን በግልጽ የሚሰጥበትን መንፈሳዊ ኃይል እምቢ ስንል የምናየው ልክ እንደ ሎጥ ነው። አብርሃም በጸሎትና በአምልኮት በስግደት በጾም ሕይወቱን ሲባርክ፣ ሎጥ ደግሞ በሀብት በገንዘብ መሞላቀቅ የሚፈልግ የሀብታም ስሜት የነበረው ሰው ነው። ግን እግዚአብሔር እንደሚያየው ስላላየ የእግዚአብሔር በግልጽ መክፈል በእርሱ ውስጥ ስላልነበር በአብርሃም ራእይ ውስጥ እግዚአብሔር የሚያየውን ማየት ነው። በሎጥ ራእይ ውስጥ አይኑ የሚያየውን ማየት ነው።
የተቸገርነው አይናችን የሚያየውን ብቻ በማየታችን ነው። እግዚአብሔር እንደሚያየው አለማየታችን ትልቁ ውድቀት ነው፣ ትልቁ ችግር ነው። በስውር የሚያያባት ብዙ ነገር ሊያይልህ ይችላልና ነው። ከዛ ሎጥም ያው ወደ ሰዶም ሀገር ሄደ። አገሪቱ ስትቃጠል አላወቀም። አገሪቱ እንደምትጠፋ አልተገነዘበም። አብርሃም ግን ይማልድ ነበረ ስለዛች ሀገር። ሎጥ ብቻ ከሚስቱና ከልጆቹ ጋር እሷም መንገድ ላይ ቀርታለች። እንግዲህ ልክ ሰው አይኑ የሚያየውን ብቻ የሚያይ ከሆነ ይሄ ነው አደጋው። እግዚአብሔር እንደሚያየው ለማየት አምልኮት ያስፈልገናል። አምልኮት የሌለው ትውልድ መነሻውንም መድረሻውንም አያውቅም። ለምን? በስውር በሚያየው አባቱ ዘንድ የተከበረ ሕይወት፣ ኑሮ፣ ጊዜ፣ ዘመን ስለሌለው። በግልጽ የሚሰጥ አምላክ ደግሞ የሚከፍለው መንገድ አለው። ሎጥ ሀብቱም ገንዘቡም ኑሮውም በሰዶም ሀገር ሲቃጠል የአብርሃም ርስትና ሀብት ግን ከእርሱ ጋር ነበረ። እግዚአብሔር ስሙ የተመሰገነ ይሁን። ለምን? አብርሃም እግዚአብሔር ያየውን ስላየ ወደሚቃጠል ሀገር አይደለም የሄደው፣ ወደ ከነአን ነው የሄደው። ሎጥ ወደሚነደው ሀገር ነው የሄደው። በራሱ አይን ነው። በራሳችን አይን ብዙ መዘዞችን አምጥተናል። የእግዚአብሔርን አይን አልጠየቅንም። የአምላክን አይን አልፈለግንም። እንደ ሀገርና እንደተባረከ ትውልድ አንጻር ሲታይ ብዙ በእግዚአብሔር አይን እያዩ ሀገርንም ሰላምንም ፍቅርንም ጸጋንም አቁመው ያለፉ ሰዎች ነበሩ። በራሳችን አይን ማየት ስንጀምር ጸጋንም ክብርንም ኃይልንም ሞገስንም ጥለን የተዝረከረክንና መነሻችንንም መድረሻችንንም ለማወቅም ሆነ ለማስተዋል ጊዜ አላገኘንም። በኑሮ ውስጥ ባለው ነገር ተደበቅን። በዛ ውስጥ ተደብቀን ለዕለት እንጀራ ዘመን ጨረስን። ለዕለት እንጀራ ብቻ፣ ለዛሬይቱ እንጀራ ብቻ ጊዜ ጨረስን። ይህችውም እንጀራ ከክፋት ጋር የምናያት እንጀራ ናት። ሌሎች በክፋት አይን ያዋታል፣ እኛም በክፋት አይን እናያታለን። ብቻ ትንቅንቅና ትግል ነው። እንጀራ ለትግል፣ ትግል ለእንጀራ ሆኗል። በስውር የሚያይ አባታችን በግልጽ የሚሰጠንን ስጦታ ለመቀበል በስውር ማየቱን እንኳ ለማመን የተቸገርነን። ስለዚህ የተሰወረው ሰይጣን ሕይወታችንን፣ ዘመናችንን፣ ትውልዳችንን እያጠቃው እንዳለ እንኳ ለመገንዘብ አእምሯችን የተመቻቸ አይደለም። ብዙ ነገርን ረስቷል። በመጽሐፈ መክብብ ላይ በመጨረሻው ዘመን ሁሉም ነገር ይረሳል ይላል። ሁሉም ነገር ይረሳል። ይሄ ነው መርሳት ነው። እና በስውር የሚያይ አባታችን በግልጽ የመስጠትን መንፈሳዊ ኃይልን የምናዳብረው ታዲያ በጾም በጸሎት በአምልኮትና በስግደት ያለንን መንፈሳዊ ሕይወት መምራት ስንጀምር ነው። በዚህ አይነት ሁኔታ ከሆነ እግዚአብሔር እንደሚያየው እናያለን። እኛ እንደምናየውም እግዚአብሔር ያይልናል ማለት ነው። የምንፈልገው ነገር ላይ መልስ ይሰጠናል። ስለዚህ በትውልድ ውስጥም ማየት ያስፈልጋል። እንደዚህ ዝም ብለን ለአንድ ዘመን የሚኖር ወይም የአንድ ሰብአዊ ዕድሜ ብቻ የሚጨርስ ሰዎች መሆን የለብንም። እንደዛ ከሆነ በስውር በሚያየው አምላካችን ዘንድ በግልጽ የሚሰጠን ነገር የተቋረጠ ይሆናል እና በጾም በጸሎት ውስጥ በስውር የሚያይ አባትህ በግልጽ ይሰጥሃል። እንደዚህ ነው ስንጸልይ እንኳ አባታችን ሆይ በሰማይ የምትኖር አይደለም ምንለው፣ ስምህ ይቀደስ ብለን መንግስትህም ትምጣ ብለን ከዛ ቀጥለን ነው የዕለት እንጀራችንን ምን በለን ነው ዛሬ ስጠን። ስሙን ከቀደስን በኋላ ነው የዕለት እንጀራ የሚያስፈልገን። አሁን ይሄንን ያላልንበት ህይወት ውስጥ እንጀራው ራቀ። እንጀራው ተንኮለኞችን አመጣ። እንጀራው ምቀኞችን አመጣ። እንጀራው የክፋት ሰዎችን አመጣ። እንጀራው ከሃዲዎችን አመጣ። እንጀራው ሰይጣንን አመጣ። እንጀራው ክፋትን አመጣ። እንጀራችን ለምን ስምህ ይቀደስ አላልንም? መንግስትህ ትምጣ። ሰማያዊ መንግስቱ ከሰማያዊ መንግስቱ መካከል አንዱና ትልቁ እግዚአብሔር ህዝቡን መጎብኘት ነው። እግዚአብሔር ህዝቡን ሲጎበኝ በእውነት የእግዚአብሔር መንግስት አንደኛው ክፍል ነው። እግዚአብሔር ህዝቡን ሲጎበኝ ምህረት ይመጣል። እግዚአብሔር ህዝቡን ሲጎበኝ በረከት ይመጣል።
የውስጥና የውጭ በረከት፣ የውስጥና የውጭ ምሕረት፣ የውስጥና የውጭ ሰላም ይመጣል። በሁሉም መንገድ የእግዚአብሔር ሞገስ ይገለጣል። እግዚአብሔር ሕዝቡን ሲጎበኝ ነው። ሩት እግዚአብሔር ሕዝቡን እንደጎበኘ የሰማችው በረሃብ ምክንያት ተሰዳ ማለት ኑኃሚን በሞዓብ ምድር ላይ እንጀራ ለመብላት ሄዳ ባሏን ልጆቿን ስለ እንጀራ ፍለጋ አታ ብቻዋን ሆና እያለች እግዚአብሔር ሕዝቡን እንደጎበኘ በእስራኤል በቤተልሔም ሕዝቡ እንጀራ እንደጠገበ ሰማች ይላል። ምስራች ሰማች። ይህንን ያልሰሙ ግን ነበሩ። ሁለት ልጆቿና ባሏ ሞዓብ ምድር ላይ የጣዖት ምድር ላይ አጋንንት የሚጠሩበት አገር ላይ ተቀብረዋል። መቃብራቸው እንኳ በታሪካዊ ቦታ አልነበረም። የኑኃሚን ባልና ልጆች አገር የሌላቸው ሆነው ስለ እንጀራ ሞቱ። ስለ እንጀራ አገር አልባ ሆነው ስለ እንጀራ ሞቱ። እሷ ግን እግዚአብሔር ሕዝቡን እንደጎበኘ ሰማች። ከዛ በኋላ ምንም አላመነታችም። ተነስታ ብቻ ወደ ቤተልሔም ጉዞ ጀመረች። ወደ ቅድስት ሀገር ጉዞ ጀመረች። በገብስ እሸት ዘመን ደረሰች። እዛ ያለውን የመጀመሪያውን የበረከት ኃይል እንደቀመሰች ስሜን ባካችሁ ኑኃሚን እያላችሁ አትጥሩ ብላ ጮኸች። ማራ በሉኝ አለች። ትጸልይ ነበረ። የሀገሬን እንጀራ ሳልበላ እንዳልሞት እያለች ባሌና ልጆቼ እንደሞቱት እኔ ከሀገርህ ከመንፈሳዊ ታሪክህና ከቦታህ እንዳልቀር እያለች ስትማጸን የነበረች ሴት ኑኃሚን አሁን አገሯ ስትገባ ማራ በሉኝ አለች። እግዚአብሔር እንደማያየው ማየት ካልጀመርን፣ እግዚአብሔር ማየት እንደሚችለው ማየት ካልቻልን፣ እግዚአብሔር እንደሚያየው ማየት ካልወደድን ልክ እንዲህ ነው የምንለው። በኑሮም በጊዜም በዘመንም ማራ በሉኝ አለች። ምን ማለት ነው? ሁል ጊዜ ህይወቷ፣ ዘመኗ፣ ታሪኳ የመረራት ሴት በሉኝ ማለት ነው። ኑኃሚን ማለት የደስታ ምንጭ ማለት ነው። ግን እንዴት አሁን ይሄ ስሜ አይደለም አለች። ከሰው ሀገር የኖርኩበት ከሰው ምድር የኖርኩበት ስሜ አይደለም። ለምንድን ነው ባሏ ድንገት ተነስቶ ይችን ሀገር ካለቀቅን በረሃብ መሞታችን ነው ብሎ እግዚአብሔር እንደሚያየው አይደለም ያየው። እሱ እንዳየው ነው ያየው። እሱ እንዳሰበው ነው ያሰበው። በስውር የሚያይባትህ ምን ይልሃል? በምን ይከፍልሃል? በግልጽ ይከፍልሃል። ታየዋለህ ብቻ። በምትጸልይበት ነገር ላይ የምታየው ነገር አለ። በምትማጸነው ነገር ላይ የምታየው ነገር አለ። ከዚህ በፊት ስለቶች የተሳላችሁ አላችሁ። ካለብኝ ችግር ብታወጣኝ ብላችሁ ተሰላችኋል። አዎ ወጥታችኋል። አንዳንዴ ስለቱም ተረስቷል። አንዳንዴ እንሰስታለን። እንናገረውና የምንሰራው መካከል ልዩነቶች ይመጣሉ። የሐሳብ ውጊያዎች አሉ። የዲያብሎስ አሰራር ደግሞ አለ። እነዚህ ሁሉ ተካተው በግልጽ የሚሰጠን አባታችን ላይ እናጉረመርማለን። የተሳልነው ስለት ግን ደርሷል። በስውርም በሚያባትህ ተናግረሃላ። በስውር በሚያባትህ ተናግረሃል። የጸሎትን ትልቅ ኃይልና ጉልበት እንዲያገኝ የሚያደርገው አንዱና ትልቁ ለብቻህ ተንበርክከህ ወደ ፈጣሪህ የምትናገረው ነገር ሁለንተናዊ መልሱን ስታገኘው በጣም እግዚአብሔርን ታደንቃለህ። በጣም እግዚአብሔር በስውር የሚያባትህ እንዴት እንደሚሰማ፣ በስውር የሚያባትህ እንዴት በግልጽ እንደሚከፍል ቃሉን ጠብቆ ታገኘዋለህ። ቃሉን ጠብቆ ዛሬ የማይመስልህን ነገ ታየዋለህ። ዛሬ የማትጠብቀውን ነገ በግልጽ ስታየው የስውር አባታችን እይታ ከማንም በላይ የተገለጠ ነው ማለት ነው እና በስውር የሚያይ አባታችን ባይጠብቀን ዛሬ በብዙ ጠላቶቻችን መካከል ብዙ ውድቀት በሰፋ ነበረ። ስለዚህ ከዚህ ውስጥ አንዱ ጾማችን ነው። ለትውልድ መጾም አለ፣ ለሀገር መጾም አለ፣ ለቤተሰብ መጾም አለ፣ ለወገን ለጎረቤት መጾም አለ። የቀደሙ አባቶቻችን እኮ ለሁሉም ነበር የሚጾሙት። ዛሬ እንደውም ጾማችንን ለሌላ ነገር ነው የምናውለው። በጾማችን ጊዜና ዘመን
ክፋቶች ናቸው የሚገለጡት። ተንኮል ነው የሚገለጠው፣ ምቀኝነት ነው የሚገለጠው። ስለዚህ በስውር በሚያባታችን ዘንድ ሳይሆን በስውር የሚያጠቃን ሰይጣን ዛሬ እድላችንን፣ ጊዜያችንን፣ ዘመናችንን ሁለንተናዊ በሆነ መንገድ ወሮታል። ትውልዳችንን በብዙ መንገድ እያስጨነቀው ይገኛል። ይሄኛውም ደግሞ በስውር ነው የሚያየው። እግዚአብሔር በስውር እንደሚያየው ሁሉ ይሄኛውም በስውር ሲገባ አታውቀው፣ ግን ሲጀምርህ አንዳንድ ምልክቶች ያሳይሃል። ቅዠት ምናምን፣ አንዳንዴ መንፈራገጥ፣ አንዳንዴ መኝታህን መለወጥ፣ አንዳንዴ አቅጣጫ ትራስህን ማዛባት፣ እነዚህ አንዳንድ ምልክቶቹ ናቸው። ሌሊት መባተት፣ ድንገት መበርገግ፣ የልብ መምታት በየሰዓት እየጠበቀ፣ እነዚህ ጠባያቶቹ ናቸው። ዓይንህ ላይ ደግሞ በሚቀመጥበት ጊዜ ብዥታዎች፣ አንዳንድ ጊዜ የምታየውን ነገር በመንፈሱ ዓይን እንድታይ ያደርጋል። የምትመርጠውን ነገር በመንፈሱ እንድትመርጥ ያደርጋል። ውስጥ የህይወት ምርጫ ላይም ሁሉ በስውር ብዙ ነገሮችን ያዛባብሃል። የምትይዘውን በረከት እንድታጣው ይታገልሃል። የጨበጥከው ላይ በአንድ ጊዜ በማታውቀው መንገድ እንዲወድምንና እንዲበክን ያደርግሃል። የነካኸው ያየኸው ሁሉ መባረክ ያቅተዋል። ደሞዜ የምትለው ነገር ላይም ምንም ውስጥ እንዳይገባ አድርጎ በረከት አልባ ያደርግሃል። ይሄ በስውር የሚገባው መንፈስ ነው። በስውርም የሚሰልቡህ አሉ፣ በስውርም የሚነጥቁህ አሉ። እግዚአብሔር በስውር የሚያይህ ከሆነ በግልጽ ይህንን ጠላትህን እንድትቋቋም የሚያግዝህ ታዲያ የዕለት አምልኮት ሲኖርህ ነው። ጠዋት 21 ማታ 21 ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል። እየሰማችሁ ነው? ተባርኮ ይውላል። በቃ የምትጽፍም ከሆነ የምትጽፈው መልካሙን በጎውን ለአንተ የሚሆነውን ነው። እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁል ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል። ማታም ደግሞ ዝም ብለህ መተኛት አይደለም። በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳንን አመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት። አንተ የምታየው ዓለማዊውን ነው፣ እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው። አይናቸው ብርሃናዊ አይን ነው። ኤክስሬ እንኳ አለን አይደል? እንደኛ በአቅማችን ይሄው ኤክስሬ አለ አይደል? ስትፈልግ ኩላሊት ስትፈልግ ሳምባህን የሚያያል አይደል? ይሄኛው ይሄ በሰውኛው ነው። ግን ነፍስህን አያይም እሱ፣ ወይም ሰይጣንን አያይም። ሚሊዮን ሰይጣን እያለ ኤክስሬ ውስጥ ብትገባ ሚሊዮን ሰይጣን አይታይም። የሚታየው ያንተ ስጋ ነው፣ ስጋው ብቻ ነው። እና በውስጥ ግን ብዙ ጠላት አለ። ያንን የሚያጠቃልህ በስውር የሚያይባትህ ነው። በስውር የሚያይባትህ በግልጽ ጠላትህን ይዋጋልሃል ማለት ነው። እዚህ የምታየው ሁሉ በስውር የገባ ነው እንጂ ሲገባ እኔ ገብቻለሁ ያለ ሰይጣን የለም፣ እኔ ያስኩት ያለ የለም። ግን ጸሎት ቤት ካለህ መንበርከኪያና መስገጃ ካለህ ሲገባም ታውቀዋለህ። የምታውቀው ምንድነው? መንፈሳዊው ነገርህ ላይ ንቃት እንዳይኖርህ ያደርጋል። የመጀመሪያው ትልቁ አሰራሩ እሱ ስለ መንፈሳዊ ነገር የሚሰማህን ስሜቶች ማጥፋት ነው። እዚህ ላይ ደግሞ 3 አይነት ስሜቶች አሉ። ወደዚህ ቀደም ብለህ ዝም ብለህ ቤተክርስቲያን ትመላለስ እንደሆነ ተመላልሶ ይለምዳል እሱ። ይሄ እንዲህ አይነት ለማዳ ሰይጣኖች አሉ። ለማዳ አንበሶች እንዳሉ ሁሉ ለማዳ ሰይጣኖች አሉ፣ ለማዳ አጋንንቶች አሉ። ይመላለሳል አብሮ። ግን አንዳንድ መሰረታዊ ነገር ላይ ህይወትህ በጠላት እጅ መያዙ ይታወቃል። አንደኛ ልጸልይ ስትል ይጠፋል። ሁለተኛ እሰግዳለሁ ስትል አቅም ያንሳል። በጎ ነገር አደርጋለሁ ስትል ደግሞ ያምሃል፣ ውስጥህን በሐሳብ ያምሃል። ቸርነትን፣ ቅንነትን በህይወትህ እንዳትይዘው ይፈልጋል። ይሄ ዝም ብሎ ማቶስቶስና ወሬ ብቻ መንሸዋኮክ ብቻ ያበዛብሃል። ይሄ በቃ ወደ ቤተ ክርስቲያን የገባ ሾካካ ነው ማለት ነው። ሾካካ ሰይጣን አለ። ሹክክ ይልና አብሮ በቃ እዚሁ ይለማመዳል። ከዛ እንዳውም ውጪ ከምትሰራቸው ክፋቶች ይልቅ የበለጠ እዚህ ተመሳስሎ ከአንተ ጋር የሚሰራው ክፋት ይበልጣል። ይሄ እንዲህ አይነቱ ሞላጫ ሰይጣን ነው እና ይመሳሰላል ማለት ነው።
ለዛ መመሳሰል ዋናው ትልቁ ነገር አለማምለክና ቅንነት አለመኖር ነው። የተፈጥሮ ቅንነት ማጣት የበለጠ ይህንን ሰይጣን ያሻሽለዋል። ይሄኛው አይነት ሰይጣኖች ቶሎ አይወጡም፣ ቶሎ አይያዙም። ምክንያቱም እናቃለን የሚል ባህሪያትም አላቸው። እውቀት አለን፣ በደንብ ወንጌል ተምረናል ወይም ደግሞ ማስተማር እንችላለን የሚልም ባህሪ አለው። እንዲህ አይነቱ መንፈስ ቶሎ መቆጣጠር አደገኛ ነው፣ በጣም ያስቸግራል። ሌላው ምንም ስለ መናፍስት ጉዳት ሳታቅ ወደዚህ ስትመጣ በቅጽበት የመነቃነቅ ችሎታ አለው። ቶሎ ይያዝልሃል። ለምን? ማምለክ ጀምረሃል፣ መስገድ ጀምረሃል፣ በመቁጠሪያ መግረፍ ጀምረሃል። ራስህን ለእግዚአብሔር አሳልፎ የመስጠት ኃይልና መንፈሳዊ ልምምድ እያደረክ ነው። እንዲህ ከሆነ ደግሞ ቶሎ ይያዛል። ቶሎ ለመያዙ ዋናው ምክንያት በእምነታዊ ኃይል በኩል እግዚአብሔርን እየፈራህ እየመጣህ ነው ያለው። ይህን ለመቆጣጠር ብዙ አያስቸግርም። ደግነትንም ቅንነትንም የበረከት ስራዎችንም ለመስራት ውስጥ ቶሎ ስለሚዘጋጅ የዚህ ጊዜ ምሕረቱ ፈጠን ይላል። የእግዚአብሔር ቸርነትም እግረ መንገዱን እየተገለጠ መንፈሳዊ ጥበቃውን ካንተ ጋር ያደርጋል። መንበርከክህና መጸለይም ዋጋው በግልጽ የሚታይ ይሆናል። ጠላትህን ታሸንፈዋለህ። ግደለው ከተባለ ሰይጣን እግዚአብሔር አትገለውም የሚለው መልእክት የሚያስተላልፈው በስውር የሚያይ አባታችን። ሌላው ቃሉ በስውር የሚያይ አባትህ አለ እንጂ በስውር የሚያይ አጎትህ አይደለም ያለው። ምንድን ነው ያለው? አባትህ ነው ያለው። አባት የሚሰጠው አለው፣ አባት የሚያወርሰው አለው፣ አባት የሚያካፍለው አለው፣ አባት የሚመገበው አለው፣ አባት የሚያለብሰው አለው፣ አባት የሚመራው አለው። አባት ሁሉንም የሚያደርግ ነው። ይሄ በስጋዊው አንጻር ሲታይ ማለት ነው። በመንፈሳዊው ሲታይ ደግሞ አባትህ በውስጥም በውጭም ሁሉንም ነገር ያደርግልሃል ማለት ነው። በስውር የሚያይ አባትህ በምን ይሰጣል? በግልጽ የተገለጸ ነገር ነው። በዓለም ሲታይ በግልጽ ለመስጠት በጣም እንቸገራለን። በስውር የሚያይ አባት ግን በግልጽ ለመስጠት ብዙም አይቸገርም። አንድ ወቅት አብርሃም ተሰዶ እንደነበረ እናስተውል። ተሰደደ፣ ረሃብ ያዘው። እግዚአብሔር ከተገለጠለት በኋላ ነው ስደቱ። ግን የሚገርመው ይሄ ነው። እዛው ነው ዘፍጥረት 12 ላይ ስታነቡ ሁለት ነገር ታያላችሁ። ሲባርከው፣ ሲቀድሰው፣ ተለይ ከወገኖችህ ሲለው፣ ከሀገርህ ውጣ እኔ ወደማሳየህ ምድር ሂድ ሲለው ከቆየ በኋላ በሀገሪቱ ላይ ረሃብ መጣ። እግዚአብሔር ከተገለጠ በኋላ ከዛ ረሃበው ተጨነቀና በቃ ወደ ግብፅ እንሂድ አለ። ያ ሁሉ ታሪክ ያ ሁሉ ነገር አሁን ዝም የሚልበት ጊዜ አለ። ዝም አለው። ከዛ ግብፅ ደረሱና ምን አለ? አንቺ ሳራ ቆንጆ ነሽ። ሳራ ማለት ልዕልት ማለት ነው። በዕብራይስጥ ሳራ ማለት ልዕልት ማለት ነው። አንቺ ልዕልት ቆንጆ ነሽ፣ ውብ ነሽ፣ ግን እኔ ባሌ ነው አትበይ እባክሽ። አንቺን ለመውሰድ ብሉ ባሌ ነው ስትይ እኔን ይገሉና አንቺን ይወስዱሻል። እኔ እንዳልሞት ወንድሜ ነው በይ አለና ነገራት። በኋላ የፈርዖን ሰራዊት መጡና ምን ነች ስሉ እህቴ ነች አለ። ምንሽ ነው? ወንድሜ ነው አለች። ከዛ እንደዛማ ከሆነ በቃ ብለው እሷን ይዘዋት ሄዱ። በዛች ሌሊት እግዚአብሔር ስራ ጀመረ። በሳራ መወሰድ እግዚአብሔር ስራ ጀመረ። ለምን? ገና ከሳራ የሚወለደው የድንግል ማርያም ዘርና የኢየሱስ ክርስቶስ መገለጥ የሚታይበት ነገድ ገና ይወጣል። ገና እኮ ነው፣ ገና ነበር። ግን ቢሆንም ሰይጣን ትግል ጀመረ፣ የሳራን ሕይወትና ዘመን ለማዳከም። በሌሊቱኑ እግዚአብሔር ስራውን ጀመረና ሁሉንም በፈርዖን ዙሪያ ያለውን ሰራዊት ሁሉ ሆዳቸው አብጦ ተነፍቶ አደረ። በኋላ ሲቃዥ ፈርዖን የአብርሃም ሚስት ነች መልስ አለው የእግዚአብሔር ድምፅ። በማዕበል ውስጥ በስቃይ ውስጥ እግዚአብሔር ተናገረ። አንዳንዴ እንዲህ ነው። አሁን ካልተቸገርን የእግዚአብሔርን ነገር አንሰማም። እኛ ኢትዮጵያውያን አስቸጋሪዎች ነን። ካልተቸገርን ካልተሰቃየን ወደ አምልኮት አንመጣም። በታሪክም እንደዚሁ ነን።
ስለዚህ ዲያብሎስና ሰራዊቱ ይሄው ተፈታና ተለቀቀ። በእያንዳንዳችን ላይ ግራ መጋባትን ተከለብን። ግራ መጋባት በቃ ያየነው፣ የሰማነው፣ የነካነው፣ ያሰብነው፣ ያቀድነው ሁሉም ነገር ግራ መጋባት። ከዛም በኋላ ሳራ ወደ አብርሃም ስትመለስ እግዚአብሔር ለፈርዖን ተናግሮ ነበርና እርቦኛል ያለው አብርሃም በብዙ ግመሎች የተጫነ ሀብትና ወርቅ፣ ብዙ አገልጋዮች፣ ብዙ እንስሳት፣ ብዙ በጎች፣ ብዙ ፍየሎች ከመንግስት ተላከለት። ፈርዖንም መጥቶ አንተ የእግዚአብሔር ሰው ሆይ አለው፣ አንተ የእግዚአብሔር ሰው ሆይ ለምንድን ነው እንደዚህ ያላልከኝም? ርስት ከዚህ በኋላ ከዚያ በዚህ ምድር በሙሉ ላንተ ሰጥቻለሁ አሉ። ለከብቶች፣ ለፍየሎች፣ ለበጎች፣ ለግመሎች፣ ለአገልጋዮች የሚሆን ርስትህን በሙሉ ውሰድ አለው። ተመልከት እንግዲህ የአብርሃም ፍርሃት ሌላ፣ የእግዚአብሔር ክፍያ ሌላ። አለ ሀገሩ፣ አለ ዘሩ፣ አለ ቦታው፣ አለ ሀብቱ፣ አለ ገንዘቡ ባለ ገንዘብ፣ ባለ ሀብት፣ ባለ ሀገር ሆነና ኖረ። እግዚአብሔር ስሙ የተመሰገነ። ሳራ ስትሞትም በነበረበት ጊዜ በከነዓን ምድር የቄጢ ዘሮች የሚባሉ ነበሩ። እነሱ የያዟትን ምድር ለመቅበሪያ ትሆን ዘንድ እባካችሁ ስጡኛል። ቄጢ ማለት ቀጥታ በእኛ ሲተረጎም አሰቃቂዎች ማለት ነው። የአሰቃቂ ዘሮች ለአብርሃም ርስት እንዲሆን፣ ለመቃብር ርስት እንዲሆን የአሰቃቂዎቹ ዘሮች ምን አሉ? አንተ ከእግዚአብሔር አለቃ ሆነህ እየመጣህ ነህ እኮ። ኧረ ይሄውና ይህንን የኤፍሮንን ምድር ለሳራ መቅበሪያ ይሆንህ ዘንድ ርስት ሰጥተንሃል አሉ። አይ በገንዘብ ልክፈል አለ። በገንዘብ ከፍሎ ያችን ርስት ወዲያውኑ የቄጢ ዘሮች ርስት የነበረችውን ኬብሮን ብሎ ስሟን ጠርቶ በኬብሮን ሳራ ልዕልቲቱ ተቀበረች ማለት ነው። ሳራ እንኳ ሞታ በችግር ጊዜ አብርሃም ርስት አልባ ነበረ። የመጀመሪያው የአብርሃም ርስት ኬብሮን ሆነች። እግዚአብሔር ስሙ የተመሰገነ ነው። ኬብሮን ማለት የቃል ኪዳን ምድር ማለት ነው። እግዚአብሔር ይኸውልህ እንግዲህ ምንም በሌለህ ጊዜ ሁሉ እንኳ ከምንም በላይ ሁሉም ነገር እንዳለህ አድርጎ ያዘጋጅልሃል። በስውር የሚያባትህ በግልጽ ይሰጥሃል። በቃ በአደጋ በችግር ጊዜ በመዓት ጊዜ 3 ደቂቅን ተመልከቱ። ህዝቡ ሁሉ ጠልቷቸው አፈር ብሉ ብላቸው ድራሻቸው ይጥፋ በእሳት ይቃጠሉ ተብሎ ያ ሁሉ የእሳት ነበልባል ተዘጋጅቶ በመካከሉ በግልጽ መጣ ማለት ነው። ቅዱስ ገብርኤል በግልጽ መጣ። በስውር የሚያባትህ በግልጽ ይሰጥሃል። ለዚህ ነው አባቶቻችን በየዋህነት ጸልየው አገርንም ወገንንም ጠብቀዋል። ዘመናዊ መሳሪያ ከሚጠብቀው በላይ በእግዚአብሔር እሳት አገር ጠብቀዋል። በእግዚአብሔር እሳት ወገን ጠብቀዋል። ወይም ስለ ወገናቸው በእግዚአብሔር ስምና ክብር ታማኝ ሆነዋል። ዛሬ በየቦታው በየቦታው ችግር ነው። በየቦታው ስርቆት ነው። በየቦታው ሌብነት ነው። በየቦታው ችግር ነው። ስለዚህ እኛ ሁለንተናዊ የሆነው ነገሮች ውስጥ የእግዚአብሔር ክብርና ጸጋ እየጎደለ በመጣበት አኗኗር ውስጥ ነው የምንኖረው። በስውር የሚያባትህ በግልጽ ይከፍልሃል የሚለው መንፈሳዊ ኃይል ለመያዝ እድሉን ስናጣ ከድምጾቻችን ከአነጋገሮቻችን ጋር ጭምር ነው ሁለንተናዊ የሆነ ባዶነት እየታየ የሚመጣው እና በስውር የሚያባትህ በግልጽ እንዲያይ ዛሬ የሚያስፈልገን ጾም፣ ጸሎት፣ መንበርከክ፣ አምልኮት ከማንም በላይ ከምናሳየው ነገር በላይ ትልቅ ዋጋ ያለው ነው። ትልቅ መንፈሳዊ ሞራልና መንፈሳዊ ጥበብን የሚይዝ ነው። በስውር የሚያባትህ 3 ነገርን ያሟላልሃል። አንደኛው ውስጥህን በመለኮታዊ ኃይሉ ይጠብቅሃል። ሁለተኛው ውጫዊ ኑሮህን በበረከትና በመንፈሳዊ ተስፋ ይጠብቅሃል። ሶስተኛው የሚሰጥህን ነገር አስቀድሞ እርሱ እንዲያዘጋጅ አንተ
በቂ ጊዜና ሰዓት ትሰጠዋለህ። ከዛ ያዘጋጅልሃል። እነዚህ ሶስቱ ነገሮች ከጎደሉን ሁሉንም የምናዘጋጀው እኛ ስለሆነን ይዝረከረክብናል። ላይ እዚህ ጋር ስለ እንጀራ ስትደግም እዚህ ጋር ሰላቢ ይወስድብሃል። እዚህ ጋር ስለ ደሞዝ ስትሰራ እዚህ ጋር ገንዘብህ በቂ አይደለም። የሚቸኩል ጊዜ አለ። በረከትን የሚፋለም ጊዜ አለ። በረከትን የሚፋለሙ ሰዎች አሉ። የማይበቃቸው የማይጠግቡ አሉ። ምንም የማይረኩ አሉ። እነሱ በአንድ በኩል ይፋለሙሃል። ትደክማለህ፣ ምስጋና የለም። ትጥራለህ፣ ምንም የለም። እንደገና ሰርተህም ትበሳጫለህ፣ ደክመህም ትበሳጫለህ። ህሊናህ በቃ ካንተ ጋራ ራሱ የአእምሮም የሁሉም ነገር መከራ ነው። እግዚአብሔርን ስላላካፈልከው በሐሳብ በቃ አንተው ብቻ ትጨነቃለህ። የአእምሮ መድኃኒት ይሰጥሃል። በቃ ማንቀላፊያ ስትተኛም ስትነሳም ኪኒን ይሰጥሃል። ለመንቃት አንድ ኪኒን፣ ለመተኛት አንድ ኪኒን፣ 2 ኪኒን ትወስዳለህ ማለት ነው። ለመበረታታት ሌላ ውጪ እንደዚህ ነው። በቃ ለመንቃት ገና ብድግ ይሉና እንዲነቁ አንድ ኪኒን ወስዱና ይተኛሉ፣ ይነቃሉ። ለመተኛት ደግሞ ቀደም ብለው ገና ፀሐይዋ ሳትገባ አንድ ኪኒን ይወስዳሉ፣ ማታ ይተኛሉ። ስለዚህ ሰውነታቸው በመንፈሳዊ መለኮታዊ ኃይል የሚመራ ሳይሆን በኪኒንና በዚህ በቅዠቱ ዓለም መንፈስ የሚመራ ሆኖ እየተሰቃየ ያለን ትውልድ ነን። ለዚህ መድኃኒቱ ታዲያ ጾምና ጸሎት ነው። አሁን ጾም ጀምረናል። ሰውነታችን አስፈላጊውን ነገር በደንብ እንዲዘጋጅ ያደርገዋል። በልተን ያተረፍነው ነገር አሁን ከመናፍስት ጋር መብላት ነው፣ ከአጋንንት ጋር መብላት ነው እና አሁን ያን ሁሉ ለመቋቋም እንድንችል በስውር የሚያባትህ በግልጽ እንዲሰጥህ በጾምና በጸሎት የመኖር እድላችንን ማስፋት ይጠበቅብናል። በዕለት ኑሯችንም ውስጥ የአምልኮት ኃይል መገለጥ አለበት። ልዑል እግዚአብሔር ከሁላችን ጋር ይሁን። በክርስቶስ ሥጋና ደም ታተመን የመንግሥት ወራሾች እንድንሆን እግዚአብሔር አምላካችን ያብቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ ሊቀ ካህን መልአኩ መኮንን፣ አባቶች መነኮሳት፣ ካህናት፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ቅረቡ ሀቤሁ ወያበርህ ለክሙ ወኢይታፈር ገጽክሙ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ። ይህንን የተናገረው ክቡር ዳዊት ነው። በመዝሙር 33 ቁጥር 5 ላይ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ እግዚአብሔርም ሰማው ይላል። ይሄ ነበረ በቅዳሴው ክፍለ ጊዜ በመስማክ የተሰበከው። እንግዲህ ወደ እግዚአብሔር ቅረቡ ያበራላችኋል ነው። ሁል ጊዜ የምንፈልገው ብርሃን አይደለም። የጠፋብን እኮ ብርሃን ነው። ብርሃንን የሚያጠፉ ብዙ ነገሮች አሉ። አንዳንድ ጊዜ ግራ ሲገባን ሲነጋ ብርሃን የምናይ ይመስለናል፣ ወይም ሲጨልም የምናርፍ ይመስለናል። ይህ የብዙ ሰዎች አሳሳቢ የሆነ መንገድ ሆኗል። ግን በርቶም ጭንቀት አለ። የፀሐይቱ ከምስራቅ መውጣት የሕይወታችንን ውስጣዊ ጨለማ አያርቀውም። ወይም የጨረቃና የከዋክብት መድመቅ በውስጣችን ያሉትን
የተወሳሰቡ ጭንቀቶችና ችግሮች አያስወግድም። ወደ እርሱ ቀረቡ፣ እርሱ ያበራላችኋል ነው የሚለው። ከእርሱ እንድንርቅ ሁል ጊዜ የሚፈታተነን ኃይል ቀላል አይደለም። ይህንን ግንዛቤ ውስጥ ያላስገባ ዓለም ሁል ጊዜ እንደተጨነቀ ነው። ምክንያቶቹንም ባይደርስበት ባያውቅበትም የቱ ጋር እንደሆነ ብርሃን እንዳጣ ባይገባውም ግን ብርሃንን በመፈለግ ለዘመናት ሲኳትን ይኖራል። የውስጥ ብርሃን የግድ የሚያስፈልገን ከልዑል እግዚአብሔር አምላክ እጅ ብቻ ነው። ከዲያብሎስ አሰራር ውስጥ የውጭውን ብርሃን ለማጥፋት አይደለም ትግሉ፣ የውስጡን ለማጥፋት ነው። የውስጡ ከጠፋ የላኛው ችግር የለበትም። ዓለም የተረበሸው የውስጥ ብርሃን አጥቶ ነው። ይኸውም ወደ እግዚአብሔር አልቀርብ ብሎ ነው። ዳዊት ይህንን መንገድ በሚገባ ስለሚያውቅ ቀጣይ ትውልዱንና በዘመኑ ያሉትን ሁሉ ወደ እግዚአብሔር ቅረቡ፣ እርሱም ያበራላችኋል፣ ፊታችሁም አያፍርም። ይህ ምስኪን ወደ እግዚአብሔር ጮኸ፣ እርሱም ሰማው በማለት የሰማውን መልእክቱን ሁሉ በማረጋገጥ ከተስፋው ምላሽ ጋር ለማስገንዘብ ወደደ። ስለዚህ ወደ እግዚአብሔር አምላክ የመቅረብ መንፈሳዊ እድልን ካገኘን እርሱ ልክ ወደ እኛ መቅረብ ሲጀምር ብርሃኑን ከውጭ አይደለም የሚሰጠን፣ ከውስጥ ነው። ይሄኛው ብርሃን ማየው ለዘላለም አለ እኮ ይኸው እየበራ ነው። እስከ ዓለም ፍጻሜ ድረስ ትበራለች። ዲያብሎስንም ክፉ ሰዎችንም ክፉ ትውልድንም ተንኮልንም ግፍንም ታገለግላለች። ግን ከውስጥ በኩል ለማጨለም የዲያብሎስን ሩጫ በአግባቡ ካልተረዳነውና ካልተገነዘብነው ብርሃናችን ሁልጊዜ እንዳመለጠን ይኖራል። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ እኔ የዓለም ብርሃን ነኝ በማለት ብርሃኑን ገለጸ። ዳዊት አንድ ወቅት ላይ የውስጥ የሕይወት ትምክቱን መግለጽ ሲጀምር እግዚአብሔር ብርሃኔና መድኃኒቴ ነው በማለት ዘመረ፣ አመሰገነ፣ ተማጸነ። ብዙዎቻችን የእውቀት ብርሃን እንፈልጋለን። ግን በፈለግነው የእውቀት ኃይል ደግሞ ምን ያህሉን እንደተበላሸብንና የአእምሯችንም ሆነ የስነ ልቦናችን መንገድ እንደጨላለመብን አልተገነዘብነውም። ምክንያቱም እውቀትን ብቻ መፈለግ ራሱን የቻለ እድገት ነው ብለን ስለተረዳን በዛ አካሄድ ውስጥ ያለን የእውቀት አምልኮት እውነተኛውን የእግዚአብሔርን መንፈሳዊ ብርሃን ከለከለን። ስለዚህ ወደ እርሱ ቅረቡ፣ እርሱ ያበራላችኋል ያለው የምስማኩ ቃል ዛሬ እውነተኛውን ጊዜና ሰዓት ያሳየናል። በማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ እንዲህ የሚል ቃል ተነቧል። ዛሬ ወደ ታንኳ ሲገቡ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። ሰዎቹም ነፋሳትንና ባህርስ እንኳ ስለሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ ይላል። የማዕበል ዓለም ሁል ጊዜ ስንጓዝ፣ ስንሮጥ፣ ስንደክም ማዕበል አለ። ማግኘት ስትጀምር፣ ማፍራት ስትጀምር፣ ጥሪት ስትይዝ ማዕበል አለ። መውጫህ መግቢያህ በአንተ ውሳኔ ውስጥ መሄድ ስትጀምር ማዕበል አለ። አቤቱ አድነን፣ አቤቱ አድነን አሉ። ርዕሳችን ከዚህ ውስጥ አቤቱ አድነን ነው። ቅዱስ ዳዊትም አንድ ወቅት ላይ እንዲህ አለ፣ ደግ ሰው አልቋልና አቤቱ አድነን አለ። የሚገርም ነው። በየዘመኑ እንደዚሁ ችግር ሳይገጥም የሚታለፍበት ወቅት የለም። እያንዳንዳችን የራሳችን የሆነ ማዕበል አለን። ይኸውም ደግሞ ወደፊት ስንሄድ ነው። ወደ ኋላ ስንሄድ ችግር የለም።
ማዕበሉ አይነሳም። ወደኋላ ስትመለስ ያገኘኸው ስታጣ፣ የጠገብኸው ስትራብ ማዕበል የለም። ማዕበልህ ያ ራቡ ነው፣ ችግሩ ነው። ወደፊት መሄድ ስትጀምር ግን ሁልጊዜ ማዕበል አለ። ትንቅንቁ በማንኛውም ሂደት ውስጥ ወደፊት መቅደምና መቀዳደም ላይ ነው። ዲያብሎስ ሁልጊዜ ለመቅደም የሚያደርጋቸው ትግሎች በታሪክ ውስጥ በጣም የታወቀ ነው። የእግዚአብሔር ሕዝብ ወደ ምድረ ግብፅ በተሰደደ ጊዜ ከነዓንን የያዟት ሟርተኞች፣ አጋንንት ጎታቾች፣ እርኩሳን መናፍስት ጠሪዎችና ክፉዎች ነበሩ። ቀድመው ያዙ ሀገሪቱን። ከዛ በኋላ እነዚህ ባለ ሀገሮቹ ተሰደው በባርነት ቀንበር 430 ዓመት ሙሉ መማቀቅ ጀመሩ። ሁልጊዜ ክፉ ይቀድማል። ላያችሁ ግን ልዑል እግዚአብሔር አምላክ ስሙ የተመሰገነ ይሁን። ቢቀድምም መንገዱ ይሰበራል። ዋናው የእኛ ነገር ተነሳ ማለት ብቻ ነው። ይህን ተመልከት፣ ድምፅህን አሰማን ማለት የእኛ ድርሻ ነው። ቢቀድምም ግን ተነሳ የሚል ትውልድ ያስፈላጊ ነው። ይቀድማል፣ ሁሌ ይቀድማል። አሁን ቀድሞ በአኗኗራችንም ውስጥ ይህንኑ አይነት ክስተት እናገኛለን። ሰይጣን ቀድሞን ማዕበል አስነስቶ የማዕበሉ ጫፍ ላይ ሆነን አንዳንዶቻችን በርግገናል። አንዳንዶቻችን ደግሞ በጉዳት ውስጥ ገብተን ከጉዳታችን ለማምለጥ እንታገላለን። አንዳንዶቻችን ስጋዊ ዘዴና ስጋዊ ጥበብ ያዋጣናል ብለን በዛ በኩል እየታገልነው ነው። አንዳንዶቻችን በጸጋ ተቀብለነው አይ ይሄ ዓለም ወይም የኑሯችን ወይ የጊዜው ሂደት ነው ብለን ዝም ብለን የድካም ትንፋሽ እየተነፈስን ቁጭ ብለናል። አንዳንዶቻችን አቤቱ ጌታ ሆይ ማለት ጀምረናል። አንድ ስላልሆን ባካሄድም ሆነ ባኗኗር ሁል ጊዜ ጠላት መቅደሙን አያቋርጥም። ቀድሞ ማዕበል ያስነሳል። ወደፊት በምንሄድበት ጊዜ ሌላው ትልቁ ችግር መንገዶች ይታጠሩብናል። አሁን ማዕበሉ ትልቁ አካሄዱ የነሱን መንገድ የነሱን ወደፊት የመሄጃ የባህሩን ጸጥታ ማደፍረስ ነው። ከዛ በኋላ ወደሚሄዱበት ግብ ወይም ወደሚፈልጉት ቦታ መድረስ አይችሉም። ወደምትፈልገው እንዳትደርስ ጠላት ጥንቃቄ ያደርጋል። የተፈጥሮ ሂደቶችን በመከተል አረማመድህንና አካሄድህን በማየት ጥቃቱን ይሰነዝራል። አሁን እዚህ ጌታ አብሮ አለ፣ ደቀ መዛሙርቱ አሉ። መሻገር ወደሚፈልጉት ስፍራ እየሄዱ ነው። ግን ማዕበል ተነሳ። ያ ማዕበል በጣም ኃይለኛ ነው። ያሰጥማል፣ ያፍናል፣ ይገላል፣ ከታሪክ ውጭ ያደርጋል፣ ሞትን ያቀርባል። በጣም አደገኛ ማዕበል ነው። ግን ጌታ አምላክ ኢየሱስ ክርስቶስ ተኝቶ ነበረ። እንደ ሰው አረፍ ብሎ ነበር። እነርሱ ግን ተጨነቁ፣ ግራ ገባቸው። አለ እግዚአብሔር ግራ እንጋባለን እኮ። በሰው ትከሻና በሰው ጥበብ ላይ የወደቀ ትውልድ ግራ ይገባዋል። እንኳን ሌላው ቀርቶ ለዕለት ለሚኖርበትና ለሚሄድበት መንገድ እንኳ ግራ ተጋብቶ ባዝኖ ኳትኖ በአኗኗር ውስጥ የክፉ መናፍስት ዳፍንት ይዞት ሲሰቃይ ይኖራል። ግቡ ላይ ሳይደርስ እድሉ ጊዜውን፣ ሰዓቱን፣ የዕድሜውን ታሪክና የሕይወቱን ገበና ሳያገኘው እንደዚሁ እንደባዘነ ይኖራል። አምላኩ ግን ካጠገቡ ከሆነ አቤቱ ጌታ ሆይ አድነን፣ እዚህ ልክ ማዕበሉ እንደተነሳ ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። ያሉት ነገር እንዲህ ነው። ጌታ ሆይ አወቁ ጌታቸውን። በችግር ጊዜ ብቻ አይደለም ያወቁት ቀደም ብለው ነው። አንዳንድ ጊዜ በችግር ጊዜ ብቻ እናውቀዋለን። ይሄ አይደል ችግራችን? ይሄ እኮ ነው የሕይወታችን አደገኛ ነገር። በችግር ጊዜ ብቻ አምላክን ብንጠራ አይደርስልንም። እነሱ ቀደም ብለው ያውቁታል። ተዘጋጅተዋል። አብረው እየሄዱ ነው። ግን አብረው እየሄዱ ተፈጥሮ እየከዳቸው መጣ። ያቺ ሰዓት የመከራ
እና የጭንቅ የማዕበል ጊዜ ሆነች። ከዛ በኋላ ጌታ ሆይ አሉት። መጥራቱን ያውቁበታል። የስሙን ክብር ያውቃሉ። የሚያደርገውንም የምህረትና የቸርነት ድንቅ ነገር ልባቸው በከፊል ያምናል። ከፊሉ ማዕበሉ አናውጦት በጭንቀት ውስጥ ይገኛሉ። ጌታ ሆይ አሉትና አድነን አሉ። ሁለተኛው ምንድን ነው? እስቲ በሉት። አድነን። ጌታ ሆይ አንደኛው ነው። ሁለተኛው አድነን አሉ። አድነን ጌታ ሆይ አይደለም ያሉት፣ ጌታ ሆይ አሉ። ክብሩን አስቀደሙ። የስሙን ኃይልና ረድኤት አስቀደሙ። የአምላክነት ጥበቡን በሕይወታቸው ውስጥ ይዘውት ስለነበረ አልተጨነቁም። የምናስቀድመውን ስለማናቅ ሁል ጊዜ በአኗኗራችን ውስጥ በረከት አተን፣ ሰላም አተን፣ ፍቅር አተን፣ የስሙን ኃይል ረስተን የእጆቻችን በረከቶች በጠላት እጅ ተይዘው ውስጣዊ ማስተዋላችን ደንዝዞ አዚም አድሮብን እንሰቃያለን። ከዛ ጌታ ሆይ ብለው አድነን፣ የማዳን ኃይል በእጁ እንዳለ ውስጣቸው አምኗል። አሁን አማራጭ አያስፈልጋቸውም። ወዲያ ወዲህ የሚሉበትም ጊዜ የለም፣ ሰዓቱ የለም፣ ተጣድፏል። የመኖራቸው ሕግ ሊቆም ትንሽ ነው የቀረው። ስለዚህ አድነን አሉ። ማዳኑን አመኑ። ከዛ ቀጥሎ ሶስተኛው ድምፃቸው አሳዛኝ ነው። የመጨረሻውን የተስፋ ማጣት ምልክቶች የሚያሳይ ቀውጢ ሰዓትን ነው ያመለከቱት። ልንጠፋ ነው አሉ። ካላዳንህን ምንድን ነው አሉ? ልንጠፋ ነው። በቃ ይሄ እኮ ነው። ዛሬም እንደዚሁ ልንለው የሚገባ እውነቶች ይታያሉ። ልንጠፋ ነው። መኖራችን ቀርቶ አለመኖራችን ሊመጣ ነው። መዳናችን ቀንቶ አለመዳናችን ሊከሰት ነው። አሳ ሊበላን ነው። የባህር አውሬዎች ሊያገኙን ነው። ልንጠፋ ነው አሉ። በዛ ቦታ ላይ ብዙ አስቸጋሪ ነገሮች አሉ። ከወደቁ በኋላ በውሃው ታፍነው ወደ ጥልቅ ነው የሚወርዱት። ይህ ሁሉ መከራ በእነሱ ፊት ተደቅኗል። ወደፊት ሲኬድ ነው ታዲያ ይሄ ሁሉ ችግር የመጣው። ወደፊት ባሄዱ ማዕበሉም አይነሳም ነበረ። በመንፈሳዊ ሕይወት እንደዚህ ነው። ልክ ነው። ወደፊት መሄድ ስትጀምር ማዕበል አለ፣ ይነሳል። መጸለይ፣ መንበርከክ፣ መስገድ ስትጀምር ማዕበል አለ። የዚህ ጊዜ አድነን ማለትን ካልለመድን በጠላቶቻችን እጅ ውስጥ እንገባለን። ዛሬ በብዙ መንገድ አድነ ልንል የሚገባ ሰዓትና ወቅት ላይ ነው ያለነው። ከነገር ማዕበል፣ ከተንኮል ማዕበል፣ ከግፍ ማዕበል፣ ከመተትና ከአስማት፣ ከሟርት፣ ከአሳዳጆችና ከምቀኞች ዓይን ማዕበል ሁሉ አድነን ልንለው የምንችልበት ጊዜና ዘመን ዛሬ ነው። አለዛ ግን ልንጠፋ ነው። የሚያጠፉን ሰዎችና ዲያብሎስ አንድ ጋር አብረው ዘመቻ ላይ ናቸው ያሉት። የምቀኝነትን ኃይል መግለጫው የክፉ መንፈስ እስራትን በሰው ልጆች ሕይወት ውስጥ በስቃይ ማየት የሚናፍቁ ጥቂቶች አይደሉም። ዘመዶቻችንም ቢሆኑ በመንፈስ ከተለወጡበት ጊዜ ጀምሮ፣ በጠላት እጅ ውስጥ ከወደቁበት ጊዜ ጀምሮ በጎ ለማሰብ ጉልበትም ሆነ አቅም፣ በጎነትም ሆነ መንፈሳዊ ኃይል ሊኖራቸው አይችልም። ስለዚህ ሁሉም በምቀኛ ዓይን የሚታይና የሚነካ በክፉ ጠላት የሚዳሰስና የበረከት ታሪኩ እንዲወድም የሚደረግበት ጊዜና ሰዓት ላይ ለመቆማችን መረጋገጫ አያስፈልገውም። ለምን? አሁን የተያዝንበት ገጽታ ሁሉንም ነገር ስለሚያሳይ ነው። ስለዚህ አድነን ጌታ ሆይ አድነን ልንሉ የሚገባን ጊዜ ዛሬ ነው። የእሱም ማዳን ካልጠበቅን በሰዎች ማዳን ብቻ ሰዎች እናድናችኋለን ይሉናል። ግን አይደለም። የእግዚአብሔር ማዳን ከሌለ በፋብሪካ ውጤት እጅ ውስጥ ወድቀን የብዙ ነገሮች መሞከሪያና ሰውነታችንም ጨምሮ እንደገና ለሌላ ነገር የሚዳረግበት ሁኔታ ውስጥ ነው የምንገኘው። የመናፍስትን ጥቃት፣ የዲያብሎስን እስራት፣ የክፉ ኃይልን ምትሃት
አለ እግዚአብሔር የሚያድነን ምንም ነገር የለም። አለሱ የሚያግዘን ምንም ነገር የለም። ለዚህ ማረጋገጫው አሁን በሳይንሱ ዓለም ሳይሆን የምንደገፈው በልዑል እግዚአብሔር አምላክ ስምና ኃይል በኩል የሚደረገው የፈውስ አገልግሎት የዚህን የዘመናችንን ማዕበል ማሳያ ነው። አቤቱ አድነን፣ ልንጠፋ ነው። በክፉ መንፈስ ታስረን፣ በምቀኞች እጆች ተተብትበን፣ ዓይናቸው ክፉ መልእክትን በሚያስተላልፉ ክፉ ድርጊቶችን በሚገልጡ ስነ ልቦናን በሚለውጡ የሕይወት መንገድን በሚያጨልሙ መንፈስ እጅ ውስጥ ስንማቅቅ የምንታይበትን ሰዓት ወይም በዚህ ሰዓት ውስጥ መኖራችን ለብዙዎቻችን ግልጽ ባልሆነ መንገድ ስንጠቃ የኖርንበት አካሄድ ነው። ታዲያ እኛስ ዛሬ አቤቱ አድነን፣ ልንጠፋ ነው አያሰኝም እንዴ? ማዕበል የለም ማለት ነው? አለብን እኮ ማዕበል አለን። ያኛው የተፈጥሮ የባህር ማዕበል ነው። የኛ ደግሞ የክፉ መንፈስ ማዕበል ነው። እንደየዘመናቱ ደቀ መዛሙርቱን የሚገጥማቸው ችግሮች እንደየጊዜው ማሳያ ነው። ያ ወንጌል ለዛ ዘመን ብቻ የሚሆን አይደለም። ያ ጩኸት ለዛ ጊዜ ብቻ የሚሆን አይደለም። በየክርስቲያኑ ሕይወት ውስጥ የሚመጡትን ችግሮች ማገናዘቢያ ነው። ያ ወቅት በዛ ባህር ላይ ብቻ ይሆን አይደለም፣ በእኛ ልቡም ውስጥ አላሁ ማዕበል። ግን ወደ ማን እንጩህ? ያን ጊዜ የነበረው ጌታ ዛሬም በእኛ ሕይወት ዙሪያ አለ። በክርስቶስ ሥጋና ደም ተባርከን ወደ ቅድስት ቤተ ክርስቲያን ይኸው መጥተናል፣ ተሰባስበናል። ታዲያ ድምፃችን ምን ይሆን? አቤቱ አድነን፣ ልንጠፋ ነው። በምቀኞች እጅ ልንጠፋ ነው። በተንኮለኞች እጅ ልንጠፋ ነው። መንፈስን ጉልበት አድርገው በሚያሟርቱና ኑሯችንና ዕድላችንን በሚሰልቡ እጆች ልንጠፋ ነው። በተጨማሪ ዲያብሎስ ከሲኦል ተፈቶ ከሰው ልጅ ሕይወት ጋር በመተባበር የሚያደርሰውንና የሚያስፋፋውን ጉዳትና ክፋት በማየት ልንጠፋ ነው። ሕፃናቶች በክፉ መንፈስ እጅ ውስጥ አብረው ተወልደው ከክፉ ነገር ጋር እያደጉ እየቃዡ እየተጨነቁ ማስተዋላቸው እየጠፋ ልንጠፋ ነው። አቤቱ ምን በለን ታዲያ? አድነን። ሽማግሌው፣ ወጣቱ፣ ጎረምሳው፣ ኮረዳዋ ሁሉ ከመናፍስት ጋር ተያይዘው አብረው ተወልደው ማዕበል ተነስቷል። ልንጠፋ ነው። የክፋት ማዕበል፣ የቅናት ማዕበል፣ የምቀኝነት ማዕበል። ዳዊት እንዲህ አይነት ነገር ቸግሮት ነው አቤቱ ደግ ሰው አልቋልና አድነኝ ብሎ በመዝሙር 11 ላይ ሲጮህ የምንሰማው። የደግ ሰው ማለቅ የዳዊት ማዕበል ነበር። የደቀ መዛሙርቱ ደግሞ የባህሩ መናወጥና ሕይወታቸው መፈታተን የወቅቱ ማዕበል ነበር። ዛሬም የአዲስ ኪዳን መጨረሻ ዘመን ላይ ያለ ነው። የእኛ ማዕበል ደግሞ ከሁሉ በላይ አሳዛኝ ማዕበል ነው። አንድ ጊዜ ተነስቶ በተፈጥሮ ላይ የታየው ማዕበል ያ አንድ ወቅት ላይ ክርስቶስን ቀስቅሰው ዳኑ፣ ገሰጸውና ዝም አሰኘው። የእኛ ማዕበል ግን ቀንም ሌሊትም እኮ ነው። እንደው አልገባንም እንጂ የእኛ ማዕበሉ ብዙ ነው፣ በጣም ብዙ ነው። ደቀ መዛሙርቱ በተፈጥሮ አልፈውታል። እኛ በመንፈስ ውስጥ አለን። ያ አንድ ወቅት ላይ ተከናውኖ በቃ በሱ ጸጥታ ውስጥ ገስጾ ሁለቱንም ዝም አሰኝቶ ይሄማ ይደንቃል ብለው የልቦና አድናቆት የቸሩበት ጊዜና ሰዓት ነው ያ። እኛ የማጉረምረም፣ የማልቀስ፣ የመናደድ፣ የመበሳጨት፣ የመታወክ፣ ሰላም የማጣት ጤናችን ዘወትር በዚህ ክፉ ማዕበል ውስጥ እያለ እየተሳቀቅን የምንኖር እንዲህ የሚያሳቅቅ ማዕበል ነው እኛ ውስጥ ያለው። ስለዚህ አድነን ነው። ይህን ውስጣዊ ስቃይ ማን ይወቅልን? ያ ከውጭ ነው የታየው፣ የኛ ከውስጥ ነው። ባል ለሚስቱ የሚስቱ ስቃይ አይገባውም፣ የመንፈስ ጉዳይ ስለሆነ። መኳንንቶች፣ ነገስታቶች የህዝባቸው ስቃይ አይገባቸውም፣ የመንፈስ ጉዳይ ስለሆነ።
አልፎም ተርፎ አገልጋዮችም እንኳ በእግዚአብሔር አምላክ ቤት ውስጥ ያሉ አገልጋዮች እንኳ ብዙ የፈተና ወጥመድ ውስጥ ህዝቡ እንደወደቀ የማይገባቸው እንደውም ከህዝቡ ይበልጣሉ። ማለት የችግሩ ማዕበል ህይወታቸውን ለውጦ ተለማምደውትና መምለጫ መንገዱን በሌላ ዘዴና ጥበብ እንወጣዋለን ብለው የሚገመገሙ በመንፈሳዊ ስፍራ የላቀ ቦታ የያዙ ሰዎች ጭምር ናቸው። ዋናው ባለቤቱ ጠፍቷቸው ማለት አድነን ልንጠፋ ነው የሚለው መልእክት ከልቦናቸው ተሰውሮ ለዘመናት ርቋቸው የጥፋት ማዕበል ህይወታቸው ውስጥ እየጋለበ የሚኖር ጥቂት አይደሉም። አረ ማዕበሉን እስቲ አድነን አቤቱ ልንጠፋ ነው የሚል የልቦና በረከት እግዚአብሔር አምላክ እንዲሰጠን ቅዱስ ፈቃዱ ይሆንልን። አድነን። ከምን እንዳን? ዘመናቶች ከሚያመጡት ክፋት መዳን ያስፈልገናል። ዘመናቶች በራሳቸው የሚያመጡት ክፋትና ጥፋትም አለ። ኢዮብ በሱ ዘመን ውስጥ ኃጢአት ሰርቶ አልነበረም። የሱን ዘመን ክፉ የሚያደርግ መንፈስ መጣና ልጆቹን አጠፋበት፣ ሀብቱንም አጠፋበት። አየ ዘመን ክፉ ሲሆን ብቻውን ክፉ ይሆናል። በአብርሃም ዘመንና በሎጥ ዘመን ደግሞ ሰውም ዘመኑም ክፉ ነበር። እንዲህ አይነት መገናኘት ባህሪ ያለው ሰውም ዘመኑም ክፉ በሆነ ጊዜ ሎጥ ብቻውን ከሁለት ልጆቹ ጋር አዳነ። ሚስቱም የክፉ ዘመን ተጋሪ ነበረችና የድንጋይ ሐውልት ሆና ቀረች። ሀብቱም ኑሮውም እንጀራውም በሶዶም ምድር ወደመ። ለምን? ሰውም ዘመኑም ክፉ ነበር። በሎጥ ዘመን ማለት በኢዮብ ዘመን ጊዜው ክፉ ሆነና ዘመኑ ክፉ ሆነና ኢዮብ ሲማቅቅ መከራውን ሲያይ አንድ ደግ ሰው ቢቀር በቁስል እስኪመታ ድረስ መከራውን አይ። የማዕበል ዓለም እኮ ነው ያለ። አንድ ደግ ሰው እኮ ሚስቱም ተጨመረችና እግዚአብሔርን ስደቡና ሙት አለችው። አያችሁ፣ አቤቱ አድነን ልንጠፋ ነው። ይሄ ቃል ለእያንዳንዳችን ባለንበት አኗኗርና ዕውቀት እንዲሁም ቤተሰብ ውስጥ ልንይዘው የሚገባ የደህንነት የተስፋ ኃይል መግለጫ፣ ጌታን ተነሳ ለማለት የሚያስችልን የድምፁ በረከት ነው። አቤቱ አድነን ልንጠፋ ነው። ሌላው ኑሮ ክፉ ይሆናል። ዝም ብሎ ኑሮ ክፉ ይሆናል። አንተ ትደክማለህ፣ ኑሮህ ክፉ ነው፣ አይሳካም። አንተ ትሮጣለህ፣ ኑሮህ ምቀኛ ይሆናል። ለምን? በምቀኞች በእያንዳንዷ ሰዓት ስለሚታይ፣ በእያንዳንዷ ሰከንድ በክፉ አይን ስለሚያዩት እየተገነባ አይደለም የሚሄደው፣ እየተንሸራተተ፣ እየተናደ፣ እየፈረሰ፣ ቀዳዳው እየበዛ የቱን ትደፍናለህ? የቱኛውን ታስተካክላለህ? ራሱ ኑሮም ማዕበል ይሆናል። በዚህ የኑሮ ማዕበል ውስጥ ስንቶቹ አብደዋል፣ ስንቶቹ ሕሊናቸውን ስተዋል፣ ስንቶቹ የእጅ መቀሰሪያ ምልክት ሆነዋል። ይሄ ሀብታም ነበረ፣ ይሄ ዋጣውም ዛሬ ጎስቁሎ ሱሪው ተቀዶ እንላለን። አየ ኑሮ ነው፣ እሱ ማዕበል ይሆናል። ሌላው ቤተሰብህም ማዕበል ይሆናል። አንድ እርምጃ ስትሄድ መንገድ ማጋመስህን ሲያይ እንዴ አንተ እንዴት ነው የምትሄደው ይላል። ኮቴህን ሊያሳጥር ከአይኑ ጋር የሚያይህ ክፉ መንፈስ አብሮ ያያል። በዚህ ሂደት ውስጥ ወደፊት አድጋለሁ፣ እገነባዋለሁ፣ አንጸዋለሁ ብለህ የደከምክበት ሰዓቶች ስንስገበገብ የእግዚአብሔር አምላክ ጊዜን ሳንሰጥ የጸሎትና የቡራኬ ሰዓት ሳይኖረን የምስጋና ጊዜ ለእግዚአብሔር አምላክ ሳናብጅ ዝም ብለን የሮጥንበት ነገር ተመልሶ እንቅፋቱ ሲበዛብህ ትማረራለህ። ግን ከመማረር በፊት ይህንን መንገድ ማወቅና የሕይወት ፖሊሲ አድርጎ መያዝ ግዴታችን ነው። አቤቱ አድነን ልንጠፋ ነው። ድምፅ ልንጠፋ ነው። እሺ
አንተም ራስህ ማዕበል ትሆናለህ። ራስህ በግል ሕይወት ውስጥ ማዕበል ትሆናለህ። የሚከተሉት ሁኔታዎች ካንተ አኗኗር ውስጥ ጠብ ሲፈጥሩ ይታያሉ። ጠባይህ አይመችም። ጠባይህ እንዳይመች የሚያገለባብጡ ጠላቶች ከውስጥ ያሾከሹካሉ። ከውስጥ የሚጣሉ 4 ነገሮች አሉ። አንደኛው ልብህ፣ ሁለተኛው ህሊናህ፣ ሶስተኛው አእምሮህ፣ አራተኛው ነፍስህ። እነዚህ ከውስጥ ይሟገታሉ። በብዙ ነገር የተጠላለፈው አኗኗርህ የውስጠኛውን ህሊናህን አሰባስበህ አንድ የሆነ ምዕራፍ ያለው ጉልበት እንዳታገኝ ጥረት የሚያደርግ ኃይል ዋናው መሰሪው ከውስጠኛው ቦታ ይዟል። በእያንዳንዷ ሰዓት ይወስንብሃል። የምታደርገውን፣ የምታስበውን፣ የምታቀደውን ሊመራህ ይፈልጋል። ይሄም ማዕበል ነው። ስለዚህ አለፈቃድህ ተንኮለኛ ትሆናለህ። አለፈቃድህ አለባህሪህ ምቀኛ ትሆናለህ። ትንሽ ነገር የሚያስቀናን የሚያበሳጭን እንሆናለን። በሌላው ላይ የምንነሳሳ ምቀኞች እንሆናለን። ቅናት ያድርብናል። ይሄኛው ማዕበል ማንም የማያወጣው ማዕበል ነው። ሳይንስ፣ ቴክኖሎጂ፣ ዘመናዊ እውቀት፣ የስነ ልቦና ምሁራን፣ የሳይኮሎጂስቶች ጥበብ ይሄን አያወጣውም። ይሄንን የሚያወጣው አቤቱ አድነኝ ልንጠፋ ነው ስንል ነው። እሱም ከሰማይ ኃይል ያለው ሁሉንም የፈጠረ ሁሉንም ያስገኘ በአካል ደግሞ በስጋ ተዋህዶ የተገኘ አምላክ ሰው የሆነ ሰው አምላክ የሆነ ጸጋንና እውነትን ተመልቶ በእኛ ያደረ ኃያሉ ጌታ መድኃኒታችን ኢየሱስ ክርስቶስ ይህንን ሊያሳየን በስጋ ተገለጠ። ከዛ የእኛ ድርሻ በዚህ ማዕበል ውስጥ ተነሳ ማለት ነው። አቤቱ አድነን ልንጠፋ ነው ተነሳ ማለት ነው። እግዚአብሔር አምላክ በእውነት አቤቱ አድነን ልንጠፋ ነው ብለን መድኃኒታችን ኢየሱስ ክርስቶስን የሚዳስሱ እጆች እንዲኖሩን እግዚአብሔር አምላካችን ይርዳል። ልንጠፋ ነው አድነን ስንል ደግሞ በክርስቶስ ሥጋና ደም በኩል ነው። በድምፅ ብቻ ከሆነ ተግባሩ ጎሎናል። አያችሁ። ስለዚህ በክርስቶስ ሥጋና ደም በኩል ሁል ጊዜ የሚመጡትን ችግሮች ማመልከቻ አቅርበን በጌታ ፊት ከተናገርን እርሱ እጆቹም ድምፆቹም ማዕበሉን ጸጥ የሚያደርጉ ናቸው። ከዛ በኋላ ጸጥታው ሰፈነ። ተነስቶም እናንተ እምነት የጎደላችሁ አላቸው። ሊያቆሙ የሚችሉበትን ኃይል ስላላገኙ እምነት ጎሏቸዋል። አያቸው፣ በደንብ አያቸው። በማዕበሉ ላይ ነው የሚታየው እምነታችን። እኛ ችግር በመጣ ቁጥር ችግር ፈጣሪዎች ነን። በጣም እኮ ያሳዝናል። ችግር ሲመጣ ሁሉም ችግር ፈጣሪ ነው። በተለይም በዚህ በእኛ ሀገር ውስጥ በቃ መውደቅ ሲጀምር ሁሉም ለመጣል ነው የሚፈልገው። መፍረስ ሲጀምር ሁሉም ለማፍረስ ነው የሚችል። አንዳንዴም ሳይፈርስ ያሟርቱብሃል። ታዲያ በዚህ ጊዜ እንዴት ነው ነገሩ? እና እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። በዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅም ጸጥታ ሆነ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ታላቅ ጸጥታ ሆነ። ቤታችን ይህንን ነገር ይፈልጋል። አንሱ። ይህንን ጸጥታ ይፈልጋል። ኑሯችን ይህን ጸጥታ ይፈልጋል። የክርስቶስ ጸጥታ። ስለዚህ ጸጥ ያለ የበረከት ትውልድ ለመሆን ዛሬ እጃችን ኢየሱስ ክርስቶስን መዳሰስ አለበት። ተነሳ ጌታ ሆይ ያሉት አጠገባቸው ነው ያለው። ለማስነሳትም እኮ አጠገብህ መኖሩን ማመን አለብን። ዛሬ ተራርቀናል። በጣም ሩቅ ስፍራ ነው ያለ ነው። እሺ፣ እግዚአብሔር አምላክ ምሕረቱንና ቸርነቱን ያብዛልን። በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን አምላካችን ያብቃል። እግዚአብሔር ከእናንተ ጋር ይሁን።
የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለ ተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለ ተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህም በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምሥራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡም ዘካርያስን ይጠብቁት ነበር፣ በቤተ መቅደስም ውስጥ ስለ ዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር፣ ድዳም ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለው። ማርያምም መልአኩን
ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ሄደ። ማርያምም በዚያን ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቶአልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል፣ ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደ ተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነለላት ሰምተው ከእርሷ ጋር ደስ አላቸው። በ8ኛውም ቀን ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስ ሊሉት ወደዱ። እናቱ ግን መልሳ አይሆንም፣ ዮሐንስ ይባላል እንጂ አለች። እነርሱም ከወገንሽ ማንም በዚህ ስም የተጠራ የለም አሏት። አባቱንም ማን ሊባል እንዲወድ ጠቀሱት። ብራናም ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርንም እየባረከ ተናገረ። ለጎረቤቶቻቸውም ሁሉ ፍርሃት ሆነ። ይህም ሁሉ ነገር በይሁዳ በተራራማው አገር ሁሉ ተወራ። የሰሙትም ሁሉ እንኪያስ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት። የጌታ እጅ ከእርሱ ጋር ነበረችና። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደ ተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃምም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣
መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኀጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም እስከ ታየበት ቀን ድረስ በምድረ በዳ ኖረ። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄሬኔዎስ በሶርያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉ እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ። ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሠራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እረኞችም እንደተባለላቸው ስለ ሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ሊገርዙት 8 ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋልያ ወይም 2 የርግብ ጫጩቶች እንደተባለ መሥዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና
ይህም ለአሕዛብ ሁሉ የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱም ማርያምን እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉ ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ጠነከረ። የእግዚአብሔርም ጸጋ በእርሱ ላይ ነበረ። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለ መሰላቸው የ1 ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረግህብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበርን አለችው። እርሱም ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁምን? አላቸው። እነርሱም የተናገራቸውን ነገር አላስተዋሉም። ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበር። እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበር። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። ጢባርዮስ ቄሳርም በነገሰ በ15ኛይቱ ዓመት ጴንጤናዊ ጲላጦስም በይሁዳ ሲገዛ፣ ሄሮድስም በገሊላ የ4ኛው ክፍል ገዢ፣ ወንድሙ ፊልጶስም በጠራኮኒዶስም አገር የ4ኛው ክፍል ገዢ፣ ሊሳኒዮስም በሳቢላኒስ የ4ኛው ክፍል ገዢ ሆነው ሳሉ፣ ሐናና ቀያፋም ሊቃነ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። በነቢዩም በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን፣ ሥጋም የለበሰው ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደ ተጻፈ ለኀጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር ሁሉ መጣ። ስለዚህ ከእርሱ ሊጠመቁ ለወጡ ሕዝብ እንዲህ ይላቸው ነበር። እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት
እግዚአብሔር እንዲችል እላችኋለሁና። አሁንስ ምሳር ደግሞ በዛፎች ሥር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቈረጣል፣ ወደ እሳትም ይጣላል። ሕዝቡም እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም 2 ልብስ ያለው ለሌለው ያካፍል፣ ምግብም ያለው እንዲሁ ያድርግ ይል ነበር። ቀራጮችም ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ጭፍሮቹም ደግሞ እኛ ደግሞ ምን እናደርግ ብለው ይጠይቁት ነበር። እርሱም በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁም ይብቃችሁ አላቸው። ሕዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብለው ሲያስቡ ነበር። ዮሐንስም መልሶ እኔስ በውሃ ጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታ ከማይገባኝ ከኔ የሚበረታ ይመጣል። እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውንም ግን በማይጠፋ እሳት ያቃጥለዋል አላቸው። ስለዚህ ሕዝቡን በብዙ ሌላ ምክር እየመከራቸው ወንጌልን ይሰብክላቸው ነበር። የ4ኛው ክፍል ገዢ ሄሮድስ ግን ስለ ሄሮድያዳ ስለ ወንድሙ ስለ ፊልጶስ ሚስትና ሄሮድስ ስላደረገው ሌላ ክፋት ሁሉ ዮሐንስ ስለ ገሠጸው ይህን ደግሞ ከሁሉ በላይ ጨምሮ ዮሐንስን በወህኒ አገባው። ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድህ ልጅ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅም ከሰማይ መጣ። ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር። እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታትዩ ልጅ፣ የአሞጽ ልጅ፣ የናሆም ልጅ፣ የኤሲሊም ልጅ፣ የናጌ ልጅ፣ የማአት ልጅ፣ የማታትዩ ልጅ፣ የሰሜይ ልጅ፣ የዮሴፍ ልጅ፣ የዮዳ ልጅ፣ የዮናን ልጅ፣ የሬስ ልጅ፣ የዘሩባቤል ልጅ፣ የሰላትያል ልጅ፣ የኔሪ ልጅ፣ የሚልኪ ልጅ፣ የሃዲ ልጅ፣ የዮሳስ ልጅ፣ የቆሳም ልጅ፣ የኤልሞዳም ልጅ፣ የኤር ልጅ፣ የዮሴዕ ልጅ፣ የኤልዓዛር ልጅ፣ የዮአራም ልጅ፣ የዮራም ልጅ፣ የማጣት ልጅ፣ የሌዊ ልጅ፣ የስምዖን ልጅ፣ የይሁዳ ልጅ፣ የዮሴፍ ልጅ፣ የዮናን ልጅ፣ የኤልያቄም ልጅ፣ የሜልያ ልጅ፣ የማይናን ልጅ፣ የማጣት ልጅ፣ የናታን ልጅ፣ የዳዊት ልጅ፣ የእሴይ ልጅ፣ የኢዮቤድ ልጅ፣ የቦዔዝ ልጅ፣ የሰልሞን ልጅ፣ የነአሶን ልጅ፣ የአሚናዳብ ልጅ፣ የአራም ልጅ፣ የአሮኒ ልጅ፣ የኤስሮም ልጅ፣ የፋሬስ ልጅ፣ የይሁዳ ልጅ፣ የያዕቆብ ልጅ፣ የይስሐቅ ልጅ፣ የአብርሃም ልጅ፣ የታራ ልጅ፣ የናኮር ልጅ፣ የሴሮህ ልጅ፣ የራጋው ልጅ፣ የፋልቅ ልጅ፣ የአቤር ልጅ፣ የሳላ ልጅ፣ የቃይንም ልጅ፣ የአርፋክስ ልጅ፣ የሴም ልጅ፣ የኖህ ልጅ፣ የላሜህ ልጅ፣ የማቱሳላ ልጅ፣ የሄኖክ ልጅ፣ የያሬድ ልጅ፣ የመላልኤል ልጅ፣ የቃይናን ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ። ዲያብሎስም
የእግዚአብሔር ልጅ ከሆንህ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግሥታት ሁሉ በቅጽበት አሳየው። ዲያብሎስም ይህ ሥልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደው ለማንም እሰጠዋለሁና ለአንተ እሰጥሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ወደ ኢየሩሳሌም ደግሞ ወሰደው። በመቅደስም ጫፍ ላይ አቁሞ ይጠብቁ ዘንድ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንህ ከዚህ ወደ ታች ራስህን ወርውር አለው። ኢየሱስም መልሶ ጌታና አምላክህን አትፈታተነው ተብሏል አለው። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለችው አገር ሁሉ ዝና ወጣ። እርሱም በምኵራባቸው ያስተምር፣ ሁሉም ያመሰግኑት ነበር። ወዳደገበቱም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኵራብ ገባ፣ ሊያነብም ተነሣ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኵራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር። ካፉም ከሚወጣው ከጸጋው ቃል የተነሣ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። እርሱም ያለ ጥርጥር ይህም ምሳሌ ባለመድኃኒት ሆይ ራስህን ፈውስ፣ በቅፍርናሆም እንዳደረግኸው የሰማነውን ሁሉ በዚህ በገዛ አገርህ ደግሞ አድርግ ትሉኛላችሁ አላቸው። እንዲህም አለ፣ እውነት እላችኋለሁ ነቢይ በገዛ አገሩ ከቶ አይወደድም። ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶን አገር ወዳለች ወደ ስራፕታ ወደ አንዲት መበለት እንጂ ከእነርሱ ወደ አንዲቱ አልተላከም። በነቢዩ በኤልሳዕ ዘመንም በእስራኤል ብዙ ለምጻሞች ነበሩ። ከሶርያዊው ከንዕማን በቀር ከእነርሱ አንድስ እንኳ አልነጻም። በምኵራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማው ወደ ውጭ አወጡት። ይጥሉትም ዘንድ ከተማቸው ተሰርታባት ወደ ነበረች ወደ ተራራው አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ወደ ገሊላም ከተማ ወደ ቅፍርናሆም ወረደ። በሰንበትም ያስተምራቸው ነበር። ቃሉም በሥልጣን ነበረና በትምህርቱ ተገረሙ። በምኵራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ። በታላቅ ድምፅም ጮኾ ተው፣ የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄሃለሁ
አንተ የእግዚአብሔር ቅዱሱ አለ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሠጸው። ጋኔኑም በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ። ሁሉንም መደነቅ ያዛቸው። እርስ በርሳቸውም ይህ ቃል ምንድን ነው? በሥልጣንና በኃይል ርኩሳን መናፍስትን ያዛልና ይወጡማል ብለው ተነጋገሩ። ዝናም በዙሪያው ባለች አገር ወደ ስፍራው ሁሉ ስለ እርሱ ወጣ። በምኵራብም ተነስቶ ወደ ስምዖን ቤት ገባ። የስምዖንም አማት በብርቱ ንዳድ ታማ ነበር። ስለ እርሷም ለመኑት።